እንዴት ነሽ ማዘርዬ? ሁሉ ሰላም አለሁ። ያው ዛሬ የመጣሁት ባለፈው ቤት መተን ቪዲዮ ፖስት አድርገን ስለነበር ያንን አይተው አንድ ወንድማችን የእናንተ ሰፈር ልጅ ለእናታችን ብር አድርሱልኝ ብሎ ልኮነ ነው። 5000 ብር ልኮልሻል። መርቂው እናቴ። ያው አሳጣይ እናንተ አሜን። እናንተን ጠቀኝ። እናንተን ተስፋ ሰጥተኛል። እናንተን ያሳጣይ። ተባረኩ። አሜን እናቴ። እድሜና ጤና ሀብትና እንጀራ ይስጥልኝ። አሜን እናቴ። የጤና ቀለቡ ትንሽ ነው፣ የድጉ ቀለቡ ብዙ ነው። ጤናችን ይስጣችሁ። አሜን እናቴ። ደግሞ የሚሰጠኝም ደግሞ ስላሶች በሰፊ መዳፉ በረጅም ጣቱ ይስጥልኝ። አሜን እናቴ። ተባረኩ። እድሜያችን ያስረዝመው። የልጅ እሸት ብሉ። አሜን። የልጅ እሸት መብላት ትልቅ ነገር ነው። የልጅ እሸት ብሉ። አሜን። ዘይኑዬ አይዞ። ያው እንግዲህ እናታችንን ወንድማችን ዘይኑን የማያውቀው የለም፣ ሁላችሁም ታውቁታላችሁና እሱን እያስጠመቀችን ያለ እዚህ አጋጣሚ ወደ ጸበል መጣ ነው። ወደ ጸበል የመጣ ነው። ወንድማችን ደግሞ እሱን ቪዲዮን አይተህ ይሄን 5000 ብር ስለላክልን በጣም ነው የምናመሰግን። ሁላችሁንም ባለፈውም የላክሽልን እህታችን ደግሞ በዚሁ አጋጣሚ ስላላመሰግነሽ በጣም እግዚአብሔር ይስጥልን ማለት እንፈልጋለን። ለደገፋችሁ ሁሉ እግዚአብሔር በረከቱን ይስጣችሁ። በቃ በእውነት ቃል የለንም። በጣም ነው ደስ ያለና ወንድማችን ደግሞ እንደዚህ ጤንነቱን መልሶ ደግሞ እናታችንን ከስቃይ እንዲያሳርፋት እግዚአብሔር ሁላችሁም ጸሎት አድርጉለት። እናመሰግናለን። እግዚአብሔር ይስጥልን።